አክቹ አሁን ምንድነው ይያሉ ያሉት ይህ ይካሄዳል የተባለው ድርድር በጊዜ ገደብ ማቀፍ የተቀመጠ ነው ወይ መጨረሻ አለው ወይ የሚል ነገር ይነሳል። ይሄ ጊዜ ከመግዛት ተያይዞ የአብይ አህመድ ቡድን ጊዜ እየገዛበትና ዓለምን እያደናገረበት እንዳይሆን ከዚህ ስጋት የሚነሳ የጊዜ ማቀፍ ጉዳይ አለና እሱ በተመለከተ አንድ ጥያቄ አለኝ። ከዛ ውጪ ምናልባት ወደ አዲስ አበባ አንድ ደብዳቤ እንደተላከ አሁን በርካታ ሚዲያዎች እየዘገቡት ይገኛሉ። ከትግራይ መንግስት በኩል እነዚህ የትናንት መጥተው የነበሩ ልኡካን ወደ አዲስ አበባ ሲመለሱ ደብዳቤ ይዘው ነው የመጡት ከትግራይ መንግስት ለፌደራል መንግስቱ የሚልና የደብዳቤው ይዘት ምንድነው የሚል ነገር አለ። የአውሮፓ ህብረትና የአሜሪካ ልዩ መልእክተኞች ከትግራይ መንግስት ባለስልጣናትና ከፋሺስቱ ቡድን ባለስልጣናት ጋር ውይይት ካደረጉ በኋላ የጋራ መግለጫ አውጥተዋል። ያወጡት የጋራ መግለጫ የትግራይ መንግስት እንዴት ይመለከተዋል? በተለይም ደግሞ ግጭት የማቆም ስምምነትና የሰላም ሂደቱ በተጨባጭ የተለየ ለውጥ የሚያመጣ ነው ወይ የሚለውን የመጀመሪያ ጥያቄ ነው። ሌላው ከዚህ ጋር ተያይዞ በሁለቱም አካላት ያወጡት የጋራ መግለጫ የሰላም ድርድሩ በአፍሪካ ህብረት አደራዳሪነት ይካሄዳል የሚል ይዘት ያለው ነው። ከዚህ በፊት የትግራይ መንግስት ይዞት ከነበረው አቋም ጋር አይጋጭም ወይ የሚል ሐሳብ አለን። ትናንትም የአውሮፓ ህብረትና የአሜሪካ የጋራ መልእክተኞች በጋራ ከወጡት መግለጫ በኋላ የሰጡት መግለጫ ነበር። ምንድነው የፋሺስቱ ቡድን የሰላም ፈላጊ ለመምሰል የተለያዩ በየሚዲያው የውዥንብር የመፍጠር ሁኔታዎች ይታያሉና ነገር ግን ፋሺስቱ ወደ ሰላም ድርድሩ ተገዶ ነው የገባበት። እንደዚህ ተገዶ ገብቶ እያለ ግን የዓለም ማህበረሰብን ለማደናገር የተለያዩ ስልቶችን እየተጠቀመ ነው። ምናልባት የትግራይ መንግስት ለዓለም አቀፍ ማህበረሰብ ለሰላም ያለውን ዝግጁነት ከማድረስ አንፃር ክፍተት ይኖረው ይሆን? ይሄ እንዴት ይታያል? ሌላው በትናንትናው የጋራ መግለጫ የምዕራብ ትግራይና የአምባገነኑ ኢሳያስ አፈወርቂ በተመለከተ አልተካተተምና በዚህ ምን አስተያየት አሉት? የሰብአዊ እርዳታ አቅርቦትን በተመለከተ በተለይም ካለፉት ሳምንታት የተሻሻለ ነገር አለ ወይ የሚለው ነው። እንደሚታወቀው የአሜሪካ ተራድኦ ድርጅት ዩኤስኤድ እና ዩኤስኤድ 2 ሚሊዮን ሊትር ነዳጅ ከጅቡቲ ማንቀሳቀሱ ያሳወቀበት ሁኔታ ነበር። እንዲሁም የዓለም የእርሻ ድርጅት ፋኦ 50,000 ኩንታል የማዳበሪያ ወደ ትግራይ የተጓጓዘ መሆኑ ገልጾ ነበርና አሁን የነዳጅ የምርጥ ዘርና የማዳበሪያ ሁኔታ በምን ደረጃ ላይ ነው የሚገኘው? ሁለተኛው በተባበሩት መንግስታት ድርጅት የተቋቋመው በትግራይ የተፈጸመው ጄኖሳይድ ወንጀል የሚያጣራ ኮሚሽን ሰሞኑ አዲስ አበባ መግባቱ የሚታወቅ ነው። እንግዲህ ፋሺስቱ ቡድን ኮሚሽኑ ነፃና ገለልተኛ ሆኖ ስራውን እንዳያከናውን የሚያደርገው ቅድመ ሁኔታዎች በተለይም ደግሞ በትግራይ ውስጥ ገብቶ የተፈጸመውን ወንጀል እንዳያጠና የተለያዩ እንቅፋቶችን እየፈጠረ ነውና በዚህ ረገድ የትግራይ መንግስት ያለው ምላሽ ምንድነው? ሶስተኛው እንግዲህ እንደሚታወቀው አሁን አጠቃላይ የሀገሪቱ ቀውስ ከድጡ ወደ ማጡ ሆኖ አሁን ላይ ሀገሪቱ ከፍተኛ አዘቅት ውስጥ የገባችበት ሁኔታ ያለ ነው። ይህ በሆነበት ወቅት ደግሞ ፋሺስቱ ቡድን ህገ መንግስትን በመናድ የሽብር ተግባር ፈጽሟል በማለት ህወሓት የኦሮሞ ነጻነት ሰራዊት እንዲሁም ፋኖ አይኤስአይኤስ የሽብር ቡድን ናቸው እያለ ንጹሃንን በገፍ በማሰር ህዝቡን ለማሸበር እየተንቀሳቀሰ ይገኛልና በዚህም የማሸበር ተግባሩ በሰፊው ተያይዞታል። በሌላ በኩል ደግሞ ሃይማኖት ውስጥ በስፋት ጣልቃ በመግባት የሃይማኖት ተቋማትን የፖለቲካ መሳሪያ መጠቀሚያ እያደረገ ይገኛልና ይህ አካሄድ ወዴት ነው የሚወስደን? በተለይም ሀገሪቱን ወዴት ሊወስዳት ይችላል? በመጀመሪያ ደረጃ በትናንትናው ዕለት በአውሮፓ ህብረት ልዩ ልኡክ የሚመራ ቡድን የሶስት ሀገራት አምባሳደሮች እንዳ ሶስቱ ደግሞ ልዩ ልኡካን የአሜሪካም አምባሳደር ነበሩ። በርከት ያለ ዴሌጌሽን ነው። በቀጣይም ሌሎች በርከት ያሉ ሀገሮች እንደሚመጡ ነው የሚጠበቀው። የጉብኝቱ ዓላማ ምናልባት አንዳንዶቻችሁ በጥያቄ ላይ እንዳነሳችሁት እነዚህ ሰዎች አዲስ አበባ ነበሩ። ከአዲስ አበባ አስተዳደር ከአዲስ አበባ ስርዓት ሰዎች ጋር ተነጋግረዋል። ስለዚህ በእኛ እምነት
አዲስ አበባ ስርዓት አንድ መለያ ባህሪው ለሶስት ለአራት ተከታታይ ወራት ዓለም ሊያወግዛቸው የሚገቡ በርካታ ጥፋቶችን ሲፈጽም ይቆያል። በኩራት የምግብ እህል እንዳይደርስ ያደናቅፋል። ዲፕሎማቶች ይነስም ይብዛም ኢትዮጵያ የተመደበ ዲፕሎማት ትግራይም ተመድቧል ማለት ነው። ያው ቴክኒካሊ ትግራይ የኢትዮጵያ አካል ስለሆነ ስለዚህ በየትኛውም ቦታ ተንቀሳቅሰው ስራ መስራት ፈልገው ፈቃድ ሲጠይቁ ይከለክላል። ፈቃድ መከልከል ለደህንነታቸው ሲባል የሚከለከልበት አጋጣሚ ሊኖር ይችላል። የጦርነት ቀጠና ውስጥ እንዲገቡ አይፈቀድም። ግን አሁን ባለው ሁኔታ ትሩስ ተደርጎ የሂማኒቴሪያን እንቅስቃሴዎች በሚከናወንበት ሁኔታ የሂማኒቴሪያን የሰብአዊ መብት እንቅስቃሴዎችን ያግዳል፣ ነዳጅ ይከለክላል፣ ያልነበሩ ኬላዎችን እየፈጠረ የምግብ እህል አቅርቦቱ እንዲስተጓጎል ያደርጋል። ይህ ሁሉ ሲሰራ ቆይቶ በቂ ተጽዕኖ ማድረግ አይፈልጉም ወይ አንዳንዶቹ እንደሚሉት በጣም ከተጫነው ሀገር ትፈርሳለች ብለው ይሰጓሉ። ለምን እንደዛ እንደሚሰጉ አይገባኝም። ኦልሬዲ ሀገር ማፍረስ ስራው በአብዛኛው ያጠናቀቁት ስለሆነ ሰው መጨነቅ ያለባቸው ሀገር ማዳን የሚያስችል አማራጭ ምንድነው የሚለው ነው መጨነቅ ያለባቸው የምር ሀገር የማዳን ፍላጎት ካለ። ግን የአዲስ አበባዎቹ ሰዎች ምንድነው የሚያደርጉት? 4 ወር በእንደዚህ አይነት ተቀባይነት በሌለው ተግባር ላይ በደም ተሰማርተው ቆዩ። በኋላ 4ኛው ወር ላይ የነዚህ ሰዎች ይልሃልቋል ብለው በሚያስቡበት ሰዓት አንዲት መልካም የምትመስል ነገር ጣል ያደርጋሉ። ልክ ባለፈው እንደሰማነው ያለ ቅድመ ሁኔታ እንደራደራለን የሚል ነገር ተፍታቶ ሲታይ ምንድነው ትርጉም አይታወቅም። ግን በዛን ሰዓት ብዙ ጊዜ መልካም ዜና ናፍቋቸው ለነበሩ የምዕራብ ዲፕሎማቶች ሰው ዌልካም ዴቨሎፕመንት በጣም የሚያስደስት ዜና ነው እሱ። ወዲያውኑ ከሱ ጋር ተያይዞ ፈቃድ ተሰጥቷቸዋል መቀለ እንድትሄዱ ይባል። እነዚህ ሰዎች ለሰላም ያላቸውን ኮሚትመንት አለማድነቅ አይቻልም ብሎ አድናቆት የሚሌት ነው የሚጀምረው። ሶ የ4 ወሩ የሁሉ ሰብአዊ መብት ጥሰት፣ የ4 ወሩ መንገላታት፣ የ4 ወሩ እርዳታ እንዳይደርስ ማደናቀፍ ወዘተ በሙሉ ይሰረዝና በዛች ቀን አሁን እኚህ የየመድረኩ ለሚዲያ ኮንሰምፕሽን የሚሆን ለዲፕሎማቲክ ኮንሰምፕሽን የሚሆን ለየመድረኩ የሚሆኑ ዜናዎች እየፈበረኩ በሚሉበት ሁኔታ ብዙ የሰዎች ግንዛቤ ላይ በተለይ የኛ የኮሙኒኬሽን ውሱንነትም አለ፣ የአቅም ውሱንነት አለ፣ የአክሰስ ውሱንነት አለ፣ የትራዲሽን ውሱንነት አለ። ያው የሰራሁት ተሰርቻለሁ የግድ ልዘምርበት አይገባም የሚል ሪላክታንስ ሊኖር ይችላል። ሶ ይሄን ግምት ውስጥ ማስገባት በዛ ሰዓት እንደ ዜና ነው የቆጠረው። ለምሳሌ 7 ሰዎች ለድርድር ሬዲ አድርገናል። ስም ዝርዝር የት ለሚደረገው ድርድር በምን ጉዳይ ላይ ማለት ቲም መኖሩ ጥሩ ነው። ቲም እኛም አለን። የተሟላ ነው ወይ በሂደት መስፋት ያለበት መጨመር ያለበት ሊኖረው ይችላል። ግን ኦል ኦፍ ሰደን ጉዳዩን በደንብ የሚያውቁ ሰዎች ሳይቀር ከኢንተርናሽናል ኮሚኒቲው እንዴ እነሱ ዴሌጌሽን አላቸው እናንተ ሎካል አዘጋጃችሁ ማለት እነኚህ ለዜና የሚሆኑ ነገሮች ብዙ የፈጠሩት መደናገር አለ። የጦርነት ዝግጅት ጨርሰዋል፣ ሊዋጉ ነው የሚያስቡት። ለመዋጋት የሚያስበው ኃይል ማን እንደሆነ እናውቃለን። እድል ከገጠመው መዋጋት የሚፈልገው ማን እንደሆነ እናውቃለን። ማንበርከክ የሚፈልገው ማን እንደሆነ እናውቃለን። እኛ ስትራቴጂካሊ ሰላም ምርጫችን ነው ስንል መዋጋትን አንመርጥም ነው ያለነው እንጂ አንዋጋም ማለት አይደለም። አልቲሜትሊ በእኛ ምርጫ ላይ ስለማይመሰረት ግን ምንዋጋ ከሆነ እናሸንፋለን። ምንም እዚህ ላይ ብጅታ መኖር የለበትም። ወደዛ መሄድ የሚያስቸኩለን ነገር አለ ብለን አናምንም። ለሰላም ያለንን ኮሚትመንት ግን ለዛ ጉዳይ ለተባለው ጉዳይ መልስ ባለመስጠት ምክንያት ጥያቄ ውስጥ ይገባል። ያለ ቅድመ ሁኔታ ብለዋልና ምን ትላላችሁ ይላል። ምን ማለት ነው ያለ ቅድመ ሁኔታ? ለምሳሌ የእርዳታ እህል የማቅረብና ያለ ማቅረብ ጉዳይ ለምን ቅድመ ሁኔታ ይሆናል? ኖር ነው ቅድመ ሁኔታ ሊሆን አይችልም። የእርዳታ እህል ማቅረብ ጉዳይ የእርዳታ እህልን ተጠቅመህ ህዝብን ለማንበርከክ ሞከር ክራይም ነው። ክራይም አገንስት ሂውማኒቲ ነው። በዓለም አቀፍ ደረጃ የሚያስጠይቅ ወንጀል ነው። ሰዎች ይሄን አድርጉላቸው እህል ሊለቁላችሁ ብሎ የሚል የአሜሪካ ዲፕሎማት ወይ የአውሮፓ ዲፕሎማት ወንጀል እየፈጸመ እንደሆነ እንኳን ለአፍታ የሚያስታውስ አይመስለኝም። ወንጀል ነው እየተፈጸመ ያለው። ይሄ ሁሉ ወንጀል የፈጸሙ ሰዎች አንድ ቀን መጥተው ትርጉሙ የማይታወቅ ያለ ቅድመ ሁኔታ
ለንደራደር ዝግጁ ነው ሲሉ እንደ ትልቅ ነገር ይጨበጨብና እጃችሁ ከምን እንባላል ምንድነው እናንተ ሲያሰባችሁ ሲባል ሃሎ ነው ምን እንደሆነ ለማታውቀው ነገር መልስ አትሰጥም ለቫኪዩም መልስ አይሰጥም እነዚህ ሰዎች የኛን መስማት ይፈልጋሉ ይሄ መድረክ ካሁን በፊት ተከልክለው ነበር በሌላ ጊዜ በሌላ ባለችን እሱን የኮሙኒኬሽን ቴክኖሎጂ አቅም ምናገኘው እናገኛለን ምናሳምነው እናሳምናለን ማሳመን ባንችል እንዲጠራጠሩ እናደርጋለን የመንግስትን አቋም እንዲጠራጠሩ ማድረግ ከቻለን ትልቅ ነገር ነው ስለዚህ ማለት ይሄ ዴሌጌሽን መጣ በርከት ያለ ሰው ነው የሚመጣው ከትንሽ ቆይቶም ያው ሌላ ፕሮግራም ያያዛል ስለዚህ ጉዳይ ላይ አጋጣሚውን እንጠቀምበታለን አንደኛ በሰላምና በድርድር ጉዳዮች ላይ ያለውን ልዩነት ማስረዳት ጥሩ ነው የአዲስ አበባ ስርዓት የሰላም ፍላጎት ነው ያለው ወይስ የድርድር ፍላጎት ነው ያለው የሰላም ፍላጎት ካለ መደረግ ያለበትን ነገር በሙሉ ነው የምታደርገው ለሰላም እንዲመጣ ሀገር እንዲረጋጋ ብለህ መክፈል ያለብህን ዋጋ ትከፍላለህ እኛ መክፈል ያለብን ዋጋ ለመክፈል ዝግጁ እንደሆነ ሁሉ የአዲስ አበባ አስተዳደር ለድርድር የተለየ ፍቅር አለው አሁን ድርድር ራሱን ችሎ ረጅም ጊዜ የሚወስድ ነው ኮሚትመንት አይጠይቅም 7 ሰዎች መድብ ያለው ትላለህ አንድ ወር ይገዛልሃል 7 ሰዎች የት ቦታ እንደሚሄዱ እስክናጣራ ሌላ አንድ ወር ይወስድልሃል እያልክ መጨረሻ አስገባዋለሁ የምትለው ተአምር ይፈጥራል የምትለው ጥይት ደርሷል ብለህ በምትልበት ሰዓት ወይ ለብለብ ያስጠረካቸው ወታደሮች ከላሽን ማኔጅ ማድረግ ይችላል ብለህ ባሰብክበት ሰዓት የሆነ ነገር ታረጋለህ አሳምሽኑ እንደዛ ግን ደግሞ በተደጋጋሚ ያለ እንደመጣ ነው አንዳንድ ነጮች እንደሚሉት ነው የምር ድርድር ብቻ ሳይሆን ሰላም ይፈልጋል ይችላል አይመስለኝም ጫንቃይ ነገረኝ እንደዚህ ስለማንችል አሳዩን ነው ምንለው ለሰላም ያለን ፍላጎት ማሳዩን ነው ከዚህ አጀንዳ አንፃር ነው እነዚህ ሰዎች የመጡት እኔ ዝም ብሎ ሌላ ጉዳይ ሊያዩም ቢመጡም ትክክል ነው የሚሆነው ሌላ መቀበል አለብን የህዝባችንን ችግር ፈረስታንድ መስማት የሚችልበት ሁኔታ ከተፈጠረም ማለት ነው የሰጧቸው ሰዓት 5 ሰዓት አካባቢ ነው የነበረው ከመጡበት 5 ሰዓት ውስጥ 4 ሰዓት ከ50 የሚሆነውን ተጠቅመንበታል እነዚህ ሰዎች የመጡት እኛን ለመስማት ነው እንደዚህ ይባላል መንግስት ለሰላም እጁን በረጅሙ ዘርግቶ ያለ እናንተ ግን ወይ እጁን ነከሳችሁት ወይ አይነት ነገር ይኖራችሁ ይችላል እሱን ለመረዳት ነው የመጡት በዚህ አጋጣሚ እኛ ለሰላም ያለን ኮሚትመንት መቼም የማይናወጽ እንደሆነ ገልጸንላችኋል ለሰላም ያለን ኮሚትመንት የማይናወጽ ነው ስንል ግን ቢያንስ በ5 ጉዳዮች ላይ አሁን ሰፊ የሐሳብ ልውውጥ አድርገናል አንድ የሁማኒቴሪያን አክሰስ ኢሹ የሰብአዊ እርዳታ ያለምንም እንቅፋት ያለምንም መደናቀብ እርዳታ መድረስ አለበት የሚለው ሐሳብ ስርዓት መዘርጋትን ይገድላል በአንድ ሰውዬ ፍላጎት ላይ በአንድ ግሩፕ ፍላጎት ላይ በአንድ ክልል ፍላጎት ላይ የሚመሰረት ሊሆን አይችልም 100 መኪና ይልካል ዛሬ ነገ 0 መኪና ዛሬ 1000 መኪና ይልካል ነገ ነዳጅ ከልክሎ መኪኖች መንገድ ላይ እንዲቆሙ ያደርጋል እንደዚህ አይነቱ አሰራር አንፌተር የሚባለው ይሄ ያለምንም እንቅፋት የምግብ እርዳታ እንዲደርስ ማድረግ ግዴታን ይጻረራል ሶኛ እምነት ፊውል መከልከል ኬላ በማብዛት ፈቃድ በመከልከል ክሊራንስ ባለመስጠት የመጣ ህልም ጭምር መድረስ ለሚገባው ሰው እንዳይደርስ በማድረግ የህዝባችንን ችግር የማባባስ ዘመቻ ተጠናክሮ ቀጥሏል የሚል እውነት አለ ከዚህ አንፃር መፈታት ያለባቸው ነገሮች ካልተፈቱ ወደማይሆን ነገር ይወስዱናል ምክንያቱም ህዝባችን በምግብ እርዳታም ከልክለ ሁሉም ነገር ዘግተህ እያስራብክ የምትቀጥል ከሆነ what's the point ጠበንጃ ያዘ ህዝብ አለ በታሪካችን በትራዲሽናችን ስለሆነ ብቻ ሳይሆን በተግባራዊ አስገዳጅነትም ቢሆን ጠበንጃ ያዘ ሰው ተኩስ ማቆም ስምምነት ተደርጎ አትሊስት የምግብ አቅርቦት ማይሰናከልበት የአገልግሎት አቅርቦት ማይሰናከልበት ሁኔታ ከተፈጠረ ጠበንጃውን ዘቅዝቆ ሊቆይ ይችላል ጠበንጃውን ዘቅዝቆም ጭምር ዓለም አቀፍ ማህበረሰብ የላከውን እርዳታም ጭምር ተከልክሎ አለ
እርዳታ ግን ደግሞ አይደርስህም ተብሎ በነዳጅ ክልከላ ምክንያት በእንደዚህ አይነት መልኩ ረጅም ጊዜ መቆየታችን ዝም ብሎ ትንታኔ ይጠይቃል፣ የተለየ አመራር ይጠይቃል። በእኛ እምነት በሰላም ሊያልቅ የሚችልበት ሁኔታ ካለ ለማየት ብለን የጀመርነው ትሩስ አለ። እሱ በተለያዩ ምክንያቶች ለአደጋ እየወደቀ ነው የሚል መልእክት ማስተላለፍ አለብን። እሱ ነዳጅ ስለዚህ ሰዎች የሚሉን ሁሉንም እናውቀዋለን። ይሄ እኛ ራስ ምታት ነው መሆን ያለበት፣ የእናንተ መሆን ያለበት ኮንዲሽን ነው የምታስቀምጡት። እኔም ኮንዲሽን ነው፣ ቅድመ ሁኔታ ሊሆን አይችልም። ይሄ የእርዳታ እህል በሰዓቱ መቅረብ በደርግ ጊዜ ህወሓትና ደርግ ጦርነት ያደርጉ በነበረበት ሰዓት ጦርነት ሳይቆም የእርዳታ እህል ይቀርብ ነበር ለተረጂዎች። በኩራት ከደርግ የባስኩ ነኝ ማለት ካልሆነ በስተቀር የእርዳታ እህል ከዚህና ከዚህ ጋር ነው ማያይዘው ብለህ መፎከር አያስፈልግም። ስለዚህ ይሄንን ለማስረዳት እነሱ የሚሉን ጊዜያችሁን አታባክኑ፣ ሌላ ጉዳይ ላይ ትኩረት አድርጉ። ይሄን እናውቀዋለን ነው የሚሉት። አውቀው ምን አደረጉ ነው? ስርዓት ፍጠሩ ነው አሁን ያልናቸው። ስርዓት እውነተኛ ጋራንቲ ያለ ብለን እንድናምን በአንድ ሰውዬ ፍላጎት ወይም በአንድ ባለስልጣን ፍላጎት የሚመሰረት ሳይሆን ስርዓት ኖሮት አሁን ሁሉም ዲፕሎማት መኪና ቆጣሪ ሆኗል። ሁለት አናሎቹ በጣም ሊያዋጉ 90,000 ሊትር ነዳጅ የመጣ ነው። ሁለት ቦጥ ማለት ነው። ሁለት ቦጥ ቃሉ ያነሰ ስለሚመስልህ 90,000 ሊትር ማለት ጀምረዋል። የትልልቅ ሀገር መሪዎች፣ የትልልቅ ሀገር አምባሳደሮች፣ የትልልቅ ሀገር ሚኒስትሮች ስራቸው መኪና መቁጠር ሆኗል። መኪና መቁጠር አይደለም የሰብአዊ መብት፣ የሰብአዊ አገልግሎት፣ የሰብአዊ እርዳታ አቅርቦት ማለት መኪና መቁጠር አይደለም። ቁጥራቸው ምንም ይሁን ምን በቂ መሆን አለባቸው። ግን ያለ ማቋረጥ ያለ ምንም እንቅፋት ለተደራሹ የሚደርሱበት ሁኔታ ማመቻቸት ማለት ነው። ይሄ አልተመቻቸም። ስቲል መቀለ ውስጥ 500-600 ሺህ ኩንታል ይኖራል። 50 ኪሎ ሜትር 40 ኪሎ ሜትር ርቀህ ነዳጅ ባለመኖሩ ምክንያት እርዳታ የሚደርስበት ሁኔታ የለም። ይሄንን ለማስረዳት እድሉ ገጥሞናል። ካሁን በፊት አላስረዳንም ማለት አይደለም፣ መደጋገም አለብን። እጭ በቃ የምንልበት ሰዓት ይኖራል። ዲፕሎማቶች ጋር እጭ በቃ የምንልበት ሰዓት የለም። አቋማችንን እየተዋጋንም እንኳ ቢሆን አቋማችንን እየገለጽን ትክክለኛ እምነታችንን እየገለጽን መቀጠል ግድ ይለናል። እሱ ሁለተኛ ያነሳ ነው አገልግሎት ጉዳይ ነው። አገልግሎትም ድርድር የሚጠይቅ ጉዳይ አይደለም። ድርድር የሚጠይቅ ጉዳይ አይደለም። የስልክ አገልግሎት አንድ መንግስት ሊሰጣቸው ከሚገቡ ግዴታዎች ናቸው። የራሴ ሀገር ነው ካለ የራሴ ስለዚህ ሌላ ሊያነሳው የሚችል ነገር አይኖርም። ተደጋጋሚ ሲነሳ የነበረው በዚህ ጉዳይ እንሰራለን ብዙ ወራት አስቆጥሯል። በዚህ ጉዳይ ላይ እንደ ኮንዲሽን ለምን ታስቡታላችሁ? ይሄን ስናቀርብ ቅድመ ሁኔታ ሊሆን አይችልም። ይሄ ግዴታ ነው። በእነዚህ ሰዎችም ዘንድ 100% የተስማሙበት ይሄም ግዴታ ነው እንጂ ለድርድር የሚቀርብ አይደለም ብለን እናምናለን የሚል ነው። ግን እነሱ ያቀርቡልን ይሄንን እንዳላረግ ባንክ ሊከፍቱ የሚሄዱ ሰዎችን ይተናኮሉብኛል ብዬ ስለምሰጋ ስልክ ሊከፍቱ የሚሄዱ ሰዎች ይተናኮሉብኛል። አብዛኛው ባለሙያ እኮ እዚህ ነው ያለው። ፖለቲካል ውሳኔ ነው የሚጠይቀው። ባንክ የመክፈት ስልክ የመክፈት ፖለቲካል ውሳኔ አንድ ስዊች አንድ ካርድ ነው መጥልቅ። ትልቅ ኢንፍራስትራክቸር መገንባት አይጠይቅም። እዚህ መብራት ለማቀጠል ግድብ መስራት አይፈልግም። ስዊች ኦፍ የሆነውን ነገር ስዊች ኦን ማድረግ ነው። ስለዚህ አንፃር ሴኩሪቲ ጋራንቲ የሚባለው ምንድነው? ባንክ ሊከፍቱ የሚመጡ ሰዎችን በምን ምክንያት ነው የምንተናኮላቸው? እኛ 1 ሚሊዮን ብር ባንክ ያለው ሰው የሚበላው አጥቶ በሚሰቃይበት ክልል አንዳንድ አጋጣሚዎች በርካታ ገንዘብ ያላቸው ሰዎች ራሳቸውን እያጠፉ ባሉበት ማንስ ጋር ሄደው ይለምናሉ። ባለው ውስጥ ባንክ እንዳይከፈት ባንክ ሊከፍቱ የመጡ ሰዎችን ያስራል፣ ያሰቃያል የሚባለው አውሬ ከየት የመጣ ነው? ይሄ ቀልድ እንደሆነ ለመጡት ዴሌጌሽንስ እንነግራቸዋለን። ይሄ ቅጥፈት ነው እና ኦኬ እንደዚህ ከሆነ ጋራንቲ እናደርጋለን። ኮል ዜር ብላፊንግ ጋራንቲ እናደርጋለን። እሺ ኖት ቨርባል ጽፈናል። ኮንቴንቱንም ስለጠየቃችሁኝ አብሬ መልሳለሁ። ኮንቴንቱ የሚለው ምንድነው? እናንተ የአውሮፓ የተባበሩት መንግስታት የአሜሪካ እንዲሁም የሌሎች ሀገሮች ልኡካን መጥታችሁ ስላነጋገራችሁን በተለይ ፕሬዝዳንት ደብረጽዮን ጋር ሰፊ ውይይት ስላደረጋችሁ ሐሳብ ተለዋውጠናል። መምጣታችሁ ጥሩ ነው። እንደነገራችሁን ከሆነ የአዲስ አበባ ባለስልጣናት ኢትዮጵያ ባለስልጣናት አክሰስ መፍጠር ፈልገው አገልግሎት መቀጠል ፈልገው
አገልግሎት ሊቀጥሉ የሚመጡ ሰዎች ደህንነት ያሰጋናል ስላሉ በበኩላችን ለእንደዚህ አይነት ስራ የሚመጡ ሰዎች ሙሉ ደህንነት ጠብቀን ስራው እንዲደረግ ፈቃደኞች መሆናችንን በእናንተ በኩል ደግሞ ይሄ የመቀጠሉ ስራ ሞኒተር ለማድረግ እና እስከ መጨረሻው ለማድረስ የገባችሁት ቃል እንደምታከብሩ እምነታችን የጸና ነው የሚል ነው። ቃል በቃል ይሄ ነው ወረቀቱ። ሰው በእኛ እምነት ይሄን ባለመጻፋችን ከሆነ ኢንፋክት እኛ በገልጸናል ብለን ስንል አይ በቃ ለመንግስት መስጠት አለበት ጥሩ ነው እሱን ጠብቃለን ማለት ነው። የረጅም ጊዜ አይጠይቅም፣ የቀናት ጉዳይ ነው። ወረቀቱ ደርሷቸዋል ኦኬ እና በዚህ ሰዓት ልንልክ ስለሆነ በእናንተ በኩል የሰው አዘጋጁ ነው ሊሉ የሚችሉት ማለት ነው። ሱስ ኃላፊነት እነሱ እንዲወስዱ ይሄንን የማስፈጸም ኃላፊነት ሰጥተን ነው እንትን ያለው። ይሄን ለማድረግም ናይሮቢ መሄድ አያስፈልግም። ይሄን ለማድረግም ካርቱም መሄድ አያስፈልግም። በዚህ ደረጃ ይሄን አንስተንላቸዋል። በሶስተኛ ደረጃ ስለ ምዕራብ ትግራይ በተደጋጋሚ ለምን እንደምናነሳው ይሄን ነገር በደንብ መረዳት መቻል አለባቸው። አንደኛ ምዕራብ ትግራይ ያ ሁሉ የተፈናቀለው ህዝብ አሁንም ምዕራብ ትግራይ ውስጥ ያለ የትግራይ ህዝብ እየተሰቃየ ያለበት ምክንያት በህገ ወጥ መንገድ በኃይል ግዛት የማስፋፋት አባዜ ያለበት ወገን እንደፈለገ እንዲያቀራራ እድል ስለተፈጠረለት ነው። በ10 ሺዎች አልቀዋል። ጄኖሳይድ ተፈጽሟል። ኤትኒክ ክሊንሲንግ ላለ ማለት ጄኖሳይድ ላለ ማለት የምትጠቀምበት ቋንቋ ነው። ኢሴንሻሊ ኤትኒክ ክሊንሲንግ ላይ ደረሰ ፍርድ ቤት ሂደት በታየው ወደ በጄኖሳይድ ነው የሚገለጸው። እዛ ደረጃ ነው ምዕራብ ትግራይ ውስጥ በትግራይ ተወላጅ ትግርኛ ተናጋሪዎች አሁን አማርኛ ተናገሩ ላይ ያስገድዷቸው ይሞክራሉ። እዛ ያሉት ትግርኛ ነው ቋንቋቸው። ምን እንደሚያደርጉት ሰው መጀመሪያ ደረጃ ህዝባችን ነው። ሁለተኛ ህገ መንግስታዊ ስርዓት ስንል ቤንችማርክ ብለን ስናስቀምጥ አሁን ያለው ህገ መንግስት ኤቭሪ ዲቴይል ለቃቅመን አውጥተን የተሳሰብን ይሄ ትክክል ነው ይሄ ምናምን ማለት አይደለም። መነሻ እሱ ነው። ትግራይ ስትባል ከ1991 ጀምሮ ባለው ሐሳቤ ምን ማለት ነች የሚል ነገር ነው። አማራ ሲባል ሐሳቤው ምንድነው እንጂ ከዛ ፊት አማራ የሚባል ስላልነበረ ክፍለ ሀገሮች ነው የሚሆኑት። 1991 እንደ መነሻ ካረግን ህገ መንግስት የሚል ካለ ለይስሙላም ቢሆን ነጮቹ መረዳት መቻል አለባቸው። ምዕራብ ትግራይ ነው፣ ህዝቡ የትግራይ ህዝብ ነው። እዛ ውስጥ አማራ ሊኖር ይችላል፣ ኦሮሞ ሊኖር ይችላል፣ ችግር የለውም። በሶስተኛ ደረጃ ምዕራባውያን በተለይ የኢትዮጵያ መፍረስ በጣም ያሳስባቸዋል። እኛንም ያሳስበናል። ኢትዮጵያ ይፍረስ ብለን አጀንዳ ይዘን አልተንቀሳቀስንም። ኢትዮጵያን የማፍረስ ስራ በደንብ በጥሞና እየሰራ ያለው ኃይል ሌላ ነው። የአማራ ሰሊጥ ነጋዴ ኃይል የምንለው የኤርትራ መንግስት በይፋ ቋሚ ስራው ነው። አብይም በሙሉ ልብ የገባበት ነው። አብይ ኢትዮጵያን ላፍረስ ብሎ ገብቷል። ሌላ ጉዳይ ነው። እዛ ትልታልስ ወጋት አልፈልግም። በተግባር ግን ኢትዮጵያን የማፍረስ ስራ እነዚህ ሰዎች እየሰሩ ነው። የምዕራብ ትግራይ ኬዝ ለነሱ ያስረዳንበት መንገድ ህገ መንግስቱን ሳይቀይር የአማራ ክልል ህገ መንግስቱን የራሱን ህገ መንግስት ሳይቀይር በሰሜን በትግራይ ዋሰናለሁ እያለ ይሄን ቦታ ይዣለሁ ብሎ ትናንት የአማራ ክልል አስተዳዳሪ አለ። የአማራ ክልል አስተዳዳሪ ብዙዎቹ ከሱ በፊት የነበሩት ፎክረው ብዙ እንትና ያሉትን ነገር ለማስቀጠል ኃላፊነት የተጣለበት ሰው ነው። በዚህ በኩል በአዲስ አበባ ያለ የሰላም ፍላጎት የኛም ፍላጎት ነው ብሎ ለማስረዳት ይዳክራል። በዚህ በኩል ደግሞ በስብሰባ ተደረገው ቁጥር እመኑኝ ወልቃይትና የራያ ጉዳይ ወይ ፍንክች ነው ይላል። ለኛ እንደዚህ ሰዎች እንደዚህ አይነት ነገር እንዲያደርጉ ከተፈቀደላቸው ፍላጎታቸው ቤኒሻንጉልም ውስጥ ስላለ ኦሮሚያ ውስጥም ስላለ አፋርም ውስጥ ስላለ የሚዋሰናቸው በሙሉ ጋር ጉዳይ አላቸው። የኛ ነው የሚሉት። ኢንፋክት ደቡብ ውስጥ ጉራ ፈርዳ አካባቢ ጥያቄ ማንሳት ፍላጎት አለ። ስለማቅ ነው። ይሄ ለቀልድ አይደለም። ደመቀ እዛ አካባቢ ልክ የአማራ ልዩ ዞን አይነት የማቋቋም ሐሳብ ያነሳ ነበር እንደንት በእንደዚህ አይነት አደገኛ ፍላጎት የተጠመደ ኃይል
ዌስተርን ትግራይ ላይ ተፈቀደለት ከመሰለው ኢትስ ትርምስ የኢትዮጵያ የማይመለስ ትርምስ አዝዊ ነው ኢትዮጵያ በመናቃት ደረጃ የምታከትብበትን ውሳኔ መወሰን ማለት ነው ይሄንን ለኛ እንትን አይደለም የሚያዝንልን ምናምን ፍለጋ አይደለም ለምሳሌ አፋር የሚባል ክልል አልነበረም ጅቡቲን የሚያክል መሬት የትግራይ አካል የነበረው አፋር ክልል የሆነው እንደ አዲስ ሪኮንፊገር ይደረግ ኢትዮጵያ ከተባለ ያው ጉልበት ያለን ምን ያክል ድርሻ ይደርሰናል ጉልበት የሌለን ያው ጉልበት ያለው የሌለው ማለት ነው በዛ ደረጃ መፈጠር የለበትም እናንተ ኢትዮጵያ ትፍረስ ስትሉ ትግራይ አማራ ይግባ ትግራይ አዲስ አበባ ይግባ ብቻ ነው የምታስቡት በመራብ ትግራይ ጉዳይ ላይ ሁነኛ አቋም ካልያዛችሁ ኢትዮጵያ እንድትፈርስ you're writing a prescription for disintegration ይሄንን ነው ያለነው ይሄንን ተረድተዋል ብለን እናምናለን ካለን ለውጥ ማስረዳት ነው እንጂ የተቀበሉት መሆናቸውን የማረጋገጥ ግዴታም አቅምም የለንም ቢያንስ በዛ መድረክ የአደጋውን መጠን ተረድተውታል ሚላለን ይሄንንም እንደ ቅድመ ሁኔታ አትቁጠሩት ምክንያቱም ህገ መንግስት ራሱ አብይኮ በእንትን ወጥቶ ፓርላማ ቀርቦ እንደዚህ ሆነ አለበት ትክክል ነው ማለት ድንገት ሐቅ ይገለጽልሃል በሆነ መድረክ ላይ ያለው ትክክል ነው በጀቱም ከትግራይ ጋር ነው የተመደበው ብሏል ህገ መንግስት ቢመር ሲሪየስ የሚወስድ ከሆነ ድርድሩ የሚሆነው አይ በዚህ በኩል እንዲወጡ ፍቀድሏቸው ከስራቸው አትከተሉ ይሄን አርጉ አይነት ነገር ካልሆነ በስተቀር በምን ጉዳይ ላይ በስታተስ ጉዳይ ላይ ተደራደራችሁ ይሄንንም ያነሳነው ነጥብ ነው በአራተኛ ደረጃ የሰሜን ያሉት ጎረቤቶቻችን ጉዳይ ነው ያነሳነው ምዕራብ ትግራይ አሁን መልሰው ገብተዋል ምዕራብ ትግራይ ገብተዋል የኤርትራ ተጋብዞ እንደሆነ ነው ምናምነው እንጂ በዛ ደረጃ ይዳፈራል ወይ ሊዳፈርም ይችላል ባለቤቱን ካወቁ ነው አጥር የሚነቀንቁ ይባላልና ምዕራብ ትግራይ ገብቷል ብቻ ሳይሆን ይሄ ከልብ ኢትዮጵያዊነት ለትንሽም ቢሆን የሚያጣጥሙ ሰዎች ካሉ ቴክኒካሊ የትግራይ መሬት የኢትዮጵያ ሉዓላዊ መሬት ነው የትግራይ ቦታውስ በስፋት አለ አሪያው አለ ኢሮብ አለ ምዕራብ ትግራይ ውስጥም አለ ሶኛው እኩል የምር እንደምትሉት አብይ የሰላም ፍላጎት ካለው ይሄንን የሰላም ፍላጎት ለማደናቀፍ የተንቀሳቀሱ ያሉ ኃይሎች ቼክሜት ማድረግ የሚቻለው አትሊስት በጠቅላይ ሚኒስትሩ በኩል ከሉዓላዊ መሬት ይወጡልኝ የሚል ነገር ማድረግ ሲችል ነው የማስወጣቱ ስራ ሌላ ሰው ሊሰራው ይችላል ችግር የለውም ዞሮኛ ትግራይ ነፃ ስለምናወጣ ደርበን የኢትዮጵያን ሉዓላዊ መሬት የማስመለስ አጀንዳ ልናደርገው እንችላለን እሱ አይደለም ጥያቄ ሰላም ግን እንዲደናቀፍ በዚህ ደረጃ የተንቀሳቀሱ ነው ብዙ ዜና ማንገልጻቸው ሙከራዎች ይደረጋሉ በበቂ ተመቶ ነው የሚመለሱት ይሞክራሉ ይመታሉ ያው ወጣት ነው ዝም የሚሉት አያስፈልገንም አሁን ለጊዜው እንደዚህ አይነት ነገር ግን ይሄንን ነግረናቸዋል ይሄ ማደናቀፍ ስራ አንድ ነገር መደረግ መቻል አለበት በአንድ እውነት የሰላም ፍላጎት ያለ እንደሆነ አዲስ አበባ ውስጥ ከዚህ አንፃር መደረግ ያለበት ነገር መስራት መቻል አለበት ካልሆነ ኢንተርናሽናል ኮሚኒቲው ይሄንን መግፋት ካለበት ኢትዮጵያን የማተራመስ አካል የሆነ ኃይል አደብ እንዲገዛ መደረግ መቻል አለበት ያን ማድረግ ረገድ ጉድለት አለ በዚህ ደረጃ ይሄንን ማስረድተናል and they understand ብቻ ሳይሆን የኤርትራ መንግስት የሚባለው ኢሳያስ አስተዳደር በጣም አደገኛ በሆነ ሁኔታ በኢትዮጵያ ውስጥ ጉዳይ ጣልቃ እየገባ እንደሆነ የሚያውቃሉ ሰላም የማደናቀፍ ሂደት እየሰራ ነው ያለው ኢቭን የተወሰኑት አብይ በግሉ ሰላም ይፈልጋል ብለው የሚያምኑ አሉ እነሱም ጭምር አይ ይሄ ሰላም እንዳይመጣ የማደናቀፍ ስራ ከዚህ አክራሪ የአማራ ጽንፈኞች ጋር በመሆን ኤርትራ መንግስት እየሰራ ነው ብለው የሚያምኑ አሉ ማለት ዝም ብሎ ስታየው ላይላውን ትክክል ነው የሚመስለው ጠቅላይ ሚኒስትሩ የሰላም ፍላጎት አለው ብለን ከወሰደ ካልሆነ አብረው ነው የሚሰሩት ማለት ነው
ይሄን የማስረዳት ኃላፊነት እኔ የለሁበትም የማለት ኃላፊነት የጠቅላይ ሚኒስትር ነው የሚሆነው ማለት ነው። የጠቅላይ ሚኒስትሩ ነው የሚሆነው። በእኛ በኩልም ይሄንን ነው አንዱ ያነሳ ነው። ኤርትራ አስወጡልን አላልናቸውም፣ ይውጡ ብለው ይናገሩ። ሌላው can be taken care of ነው። አራተኛ ያነሳ ነው የሂውማን ራይትስ ጥሰቶች በትግራይ ላይ የተፈጸሙ አሁን አንዳንዴ በሰሜን ኢትዮጵያ የሚሏቸው አሁን ትግራይ ላይ የተፈጸሙ በርካታ ጄኖሳይድ የተፈጸሙ ኤትኒክ ክሊንሲንግ ዘር ማጽዳት የሚባለው እንዳለ ፍርድ ቤት ወስደህ ብትሞገትበት ወደ ጄኖሳይድ ነው አብዛኛው እንትን የሚለው ውሳኔው እንትን የሚለው ያው ስቴጅስ አሉት። አንድ ወንጀል ኤትኒክ ክሊንሲንግ ከሚባልበት ደረጃ ወደ ጄኖሳይድ የሚያድግበት ዝርዝር ነገሮች አሉ። እሱን ግምት አስገባ ግን ኦልሞስት ሁሉም ነገሮችን ያሟላል ኤትኒክ ክሊንሲንግ። ይሄ ተፈጽሟል በሚባልበት ሁኔታ ይሄን ለማጣራት የተደረገ ጥረት አለ። ካሁን በፊት ትግራይ ውስጥ የተፈጸሙ ነገሮች የብልጽግና መንግስት ቢሮክራቲክ አፔንዲጅ ተቀጽላ የሆነ ሰብአዊ መብት ኮሚሽን ይባላል። ሰብአዊ መብት ኮሚሽን የስርዓቱን ወንጀሎች ዋይቶች ለማድረግ ለማጽዳት የተመደበ ተቋም ነው። ከተባበሩት ድርጅት ከፍተኛ ኮሚሽን የሰብአዊ መብት ከፍተኛ ኮሚሽን የሚባለው ጋር በመሆን ያጠኑት ጥናት ራሱ ኮሚሽኑ ያፍርበታል ለራሱ የዩኤን። ከዛ በኋላ ነው ይሄ ኢንቨስቲጌሽን እንትን የተቋቋመው የኤክስፐርትስ እንትን የተቋቋመው። እነዚህ ሰዎች አዲስ አበባ እንዳይገቡ ተከልክለው ነበር መጀመሪያ። ምክንያቱም አንስማማ ምክንያቱም ኦሬዲ የተጠና ጥናት ስላለ እኛ 100% ሪጀክት ያደረግነው ግን ከዛ ራሳቸው ሌሎች ሀገሮችም ያደረጋችሁት ምርመራ በቂ አይደለም ብለው እና አሜሪካም ያልተቀበሉት ነው። በቂ አይደለም ትግራይ ውስጥ ያለውን ሁኔታ ያንጸባርቅም ናቱ ስርዓቱን ለማዳን የተደረገ ረሃብን እንደ ጦር መሳሪያ መጠቀም በሚባለው ደረጃ ምልክ ማስረጃ አላገኘ ነው የሚለው ዓለም በሙሉ የሚናገርለት ነው እንጂ በነ አዲስ አበባ ስርዓት በኩል አይ አንቀበልም ብሎ ቆየ። በኋላ ትንሽ ቆይቶ የሄኛውን ጥናት ምርመራ የምትቀበሉ ከሆነ እንቀበላችኋለን ነው የሚለው። ከሰኔ 1 በኋላ የተፈጸሙ ጥፋቶች ብቻ ነው መሆን ያለበት። ለሰኔ 1 ማለት ተመልሰን መቀለን ከተቆጣጠሩበት ትግራይ መንግስት ተመልሶ መቀለ ከገባበት ጊዜ ጀምሮ ማለት ነው። ጥያቄው ምርመራው የኛን ሰራዊት ብቻ የሚመለከት ለማድረግ ፍላጎት አለ። እኛኛ ሰራዊት መመርመር አለበት ብለን እናምናለን። ምክንያቱም ለመብቱ የታገለ ለህዝቡ ደህንነት የታገለ ህዝባዊ ሰራዊት ነው። ጥፋት የፈጸሙ ሰዎች ሊኖሩ ይችላሉ፣ በጣት የሚቆጠሩ ግለሰቦች። ከዚህ ውጭ ሲስተማቲክ በሆነ መንገድ መንደር አላቃጠለም፣ ሴቶች አልደፈረም፣ ህፃናትን አልጨፈጨፈም፣ ህንፃዎችን አላፈረሰም። አሁን ወልቃይት አላስደፍርም፣ ራያን አላስነካም ያለ የሚፎክረው ሰው የሚጎበኛቸው ፋብሪካዎች እጃችን ውስጥ የነበሩ ፋብሪካዎች ናቸው። ሲስተማቲክ በሆነ መንገድ ምንም አይነት ወንጀል አልፈጸመም። እኛ ሰራዊት ግን ኦፕን ለመመርመር ዝግጁ ነው፣ ችግር የለውም። ትግራይ ውስጥ የተፈጸመን ወንጀል ለመመርመር የመጣ ተቋም ኮምፕሮማይዝ አድርጎ አዲስ አበባ እንዲገባ ተፈቅዶለታል የሚል ጥርጣሬ ነበረን። ጠይቀን ነው እንደዛ አይነት ነገር አይደለም። እንደ መነሻ እንደ ሬፈረንስ ልንወስደው እንችላለን። እንደ መነሻ መውሰድ ኃጢአት የለውም። ዋናው ግን ኢንቨስቲጌሽን እናደርጋለን በሚል ነው የመጡት። ቀጠሮ ጠይቀውን ነበር። እኛ ነው የቡድኑ ሰብሳቢ ቤቲ ሙሩንጊ የትግራይ ፕሬዝዳንት ማግኘት ፈልጋለሁ ስላሉ ቀጠሮ ጠይቀውን ኦኬ ብለን ነበር። ከአዲስ አበባ እንደተመለሱ ነው ማቀው። አዲስ አበባ ባለስልጣናት ጋር ተገናኝተዋል። ኮምፕሮማይዝ አድርጉ ይባላሉ፣ ተረት ፍጠሩ ይባላሉ። አንዳንዶቹ ትግራይ እኮ የሰላም ሀገር አይደለም፣ 2000 ዓመት ሙሉ እነሱ ናቸው ወደ ጦርነት የሚያስገቡን ውስጥ ያሉ ሁሉ ነው ሊመክሯቸው የሚሞክሩት። እንደ እንትንም አይደለም፣ እንደ ፓርቲ እንደ መንግስትም አይደለም፣ እንደ ህዝብ ጥርጣሬ ውስጥ እንዲገባ የማድረግ ዘመቻ ነው የሚያደርጉት። እነዚህ ሰዎች ምን ያክሉ ሊሰሙታል ሌላ ጉዳይ ነው። አሁን እዚህ መድረክ ላይ ያነሳ ነው እነዚህ ሰዎች ሲሪየስ ናቸው ወይ ቀላጆች ናቸው የሚል ትግራይ እንዳይገቡ ተከልክለዋል። የትራንስፖርት አገልግሎት የለም፣ ኤሌክትሪክ አገልግሎት የለም፣ ስልክ አገልግሎት የለም። እዛው ያሉ ትግራይ ውስጥ የተፈጸሙ ወንጀሎችን ለማጋለጥ የሚያስችል የስልክ መስመር የኢንተርኔት መስመር ከፍተናልና
ማስረጃ አቅርቡ። ያው ያለንን እናቀርባለን ማድረስ ያለን ብዙ ስላለ ምናቀርበው ውስም ባሉት አቅሞች ነው። አውትሬጀስ ነው። እነዚህ ሰዎች ሲሪየስ አይደሉም፣ ቀላጆች ናቸው የምንልበት ምክንያት ጄኖሳይድ የግለሰቦችን በደል በመዘርዘር ብቻ ፕሩቭ የሚደረጋል። ሲስተማቲክ የሆነ ነገር ሆን ተብሎ ታስቦ የተደረገበት መሆኑን፣ ጥፋት የተፈጸመ መሆኑን፣ የልማት ተቋማት የወደሙ መሆኑን የተደረጉ ሁሉን ነገር ማስረዳት የሚችሉ ፊዚካሊ መምጣት መቻል አለባቸው። ህዝብ ማየት መቻል አለባቸው። የተበደሉ በ10 ሺዎች የሚቆጠሩ ዜጎችን ማነጋገር መቻል አለባቸው እና በስልክ ገለ የሚባሉ ሰዎች የኢንተርኔት አክሰስ በአጋጣሚ አግኝተው የዩኤን ኤጀንሲስ ጋር ገብተው ስለላኩ በዛ ላይ ተመስርቶ የጄኖሳይዱን ወንጀል ታጣራለህ የሚል ጨዋታ ነው። ይህን በሚመለከትም አንስተን ተግባብተናል የሚል እውነት አለ። ከሞላ ጎደል እኛ የማስረዳት ሸክም ነው ያለብን፣ አስረድተናል። አንዳንዶቹ ሙሉ በሙሉ እንስማማለን የሚሉበት አለ። አንዳንዱ ራሳቸውን ሲነቀንቁ ያየን የተስማሙ ይመስለናል። አንዳንዶቹ ጥያቄ የሚያነሱበት አለ። ግን ከሞላ ጎደል በሁሉም ጉዳዮች ላይ አይን ለአይን መታየት የሚያስችለን መረዳዳት ላይ ደርሰናል ብለን እናምናለን። ቢያንስ ሁለቱ ላይ የኛ አጀንዳ ነው የሚሉት የሁማኒቴሪያን አክሰስ ጉዳይ እና የሰርቪስስ ጉዳይ ግዴታ ነው እንጂ ለድርድር የሚሆን ነገር ስላልሆነ የኛ አጀንዳ ነው፣ የእናንተ መሆን አልነበረበት የሚል ነገር አላቸው። እሱ ጥሩ ነው። የተለየ ለውጥ በሰላም ተገኝቷል የሚለው አቋማችንን አስረድተናል። ለሰላም ዝግጁ እንደሆንን ግን ደግሞ ጊዜ መግዛት አካሄድ ነው እየተሄደ ያለው። ይሄ እስከ ወዲያኛው የሚቀጥል እንዳልሆነ መልእክት አስተላልፈናል። ስለዚህ እንደዚህ የተባሉት ነገሮች የሚያመጡት ለውጥ እናያለን። ግን የሚያመጡት ለውጥ ለመጠበቅ ብዙ አይጠይቅም። ቀናት፣ ግፋ ቢል ሳምንት ወዘተ ነው የሚሆነው። ከዛ በላይ ብዙ የተሰጡት አሳይመንቶች ረጅም ጊዜ ለማራዘም የሚሆኑ ስላልሆነ ማለት ነው። የተፈጠረውን ውዥንብር ዲስፔል ከማድረግ አንጻር የተወሰነ አቺቭ አድርገናል የሚል ሁኔታ ነው። የሰላም ድርድሩ በአፍሪካ ህብረት የሚለው እዚህ ላይ ክላሪቲ ሊኖረን ይገባል። እኛ የአፍሪካ ህብረትን እንደ ተቋም ጠላት ነው ብለን አልፈረጅንም። ዶክተር ደብረጽዮን በጻፈው ደብዳቤም ላይ የአፍሪካ ህብረት በትግራይ ጉዳይ አይመለከተውም አላልንም። ምክንያቱም ከመርሃችን ውጭ ስለሆነ አይ ቲንክ ባለፈው 2 ሳምንት በፊት በነበረው እንትንም ላይ ለማስረዳት ሞክሬያለሁ። አሁንም ፕሪንሲፕላችን የአፍሪካ ችግሮች በአፍሪካውያን ይፈታሉ ነው። ግን የአፍሪካ መጥፎዎች የፈጠሯቸውን መጥፎ ችግሮች የአፍሪካ መጥፎ ሰዎች ሊፈቷቸው አይገባም የሚል እውነት አለን። እሱ ልዩነት አለው። ሶኛ ያልነው ኦባሳንጆ በግል ሰውየውን ጠልተን ምናምን አይደለም። ግን 6-7 ስንቀበላቸው ምንም ሮድማፕ የላቸው። በወጉ ኖት የሚጽፍ ረዳት እንኳን የላቸው። በዛ ላይ ደግሞ ለአዲስ አበባ ሰዎች በጣም ቅርብ ሆኖ ታዩ። አደባባይ ላይ ወጥተው የሚሰሩትን ብታዩ ተአምር እኮ ነው ይሰሩ ያሉት ይላሉ። አገር እያጠፋሉ ሰዎች ሰው ሁኔታቸው አላማረንም። እሳቸው ፋሲሊቴት የሚያደርጉት ሂደት ፍትሃዊ ውጤት ይኖረዋል ብለን አናምንም ነው ያለው። ሲምፕል። አፍሪካ ህብረት ግን ሮል ሊኖረው ይችላል ብለናል። አፍሪካ ህብረት ኡሁሩ ኬንያታን ከሰየመ ያሱ ቢዛ አይሲንግ ወዘኬ አፍሪካ ህብረት የአኺም ቸሳኖ የሚባልን ሰውዬ ወይ ታቦን ቤኪን ወይ የሆነን ሰው ከሰየመ ወይ ሶስቱን አርጎ ካመጣ we have no problem, we have nothing against አፍሪካ ህብረት። ሙሳ ፋቂ የመደበው ሰውዬ ሙሳ ፋቂ ስላላወገዘ ከዚህ ተቋም ፍትህ አንጠብቅም። በዛ ላይ የምትደረበበት ራሳቸው ሲፎ ባሳንጆ መስራት የሚገባቸውን አሳይመንት ሳይሰሩ የሚመጡ ሆነ። ከዛ በባሰ ደግሞ የማይሆን እንቅስቃሴ ያየንባቸው አንቀበልም ነው ያለው እንጂ አፍሪካ ህብረት ተልእኮ እኮ ተቀበለን እስካሁን እንትን ቆይተናል። መጨረሻ አቋማችንን ያንጸባረቅነው የአፍሪካ ህብረትን በመቃወም ሳይሆን አፍሪካ ህብረት የመደባቸው ሰዎች ይሄንን ስራ ሊሰራው ይችላል በሚል ነው። አሁንም አፍሪካ ህብረት በእኛ እምነት ኡሁሩ ኬንያታ ከኡሁሩ ጋር ወናት ማለት ተጣብቀን አልተወለድንም። ሲሪየስ ነገር ይሰራሉ ብለን ስላመን ነው ባሳዩት እርክት ከሌሎቹ ወገኖች ጋር በነበረን ግንኙነት ጥሩ ሐሳብ አላቸው ስለተባለ ኮሙኒኬትም ስለተራረን ካልሆነ በስተቀር አብይ ማይቃል ደብረጽዮን ማይቃል። ስለዚህ በዚህ ጉዳይ ላይ እሳቸውን ፕሪፈር ያደርግንበት ምክንያት ከመርሆቻችን ጋር አብሮ መሄድ ከዓላማዎቻችን ጋር አብሮ መሄድ ሲሪየስነስ አላቸው ብለን ስላመን ካልሆነ በስተቀር ይሄንኑ ስራ የሚሰራ ሌላ ሰው ከመጣ
ማንቀበልበት ምክንያት የለም። ስለዚህ ጉዳዩ አፍሪካ ህብረትን ከመጥላት ካለመጥላት ከሚያያዝ አይደለም። አፍሪካ ውስጥ ያሉ ችግሮች በአፍሪካ የሚፈቱ አውሮፓ አይፈቅዱም። ከአፍሪካ ህብረት ውጪ እኛን ያዙ ሊሉ አይችሉም። እኛ ራሳችን እኮ ኤሚሬትስ ካልመጣችሁ ተብለን ነበር በአስቸኳይ የካቲት 28 በአስቸኳይ እንጠብቃችኋለን። አንዳንዴ እንደዛ ነው ዲፕሎማሲ የሚሰራው ነው። አንሄድም ከአፍሪካ ውጭ አንንቀሳቀስ ብለን ነው ካሁን በፊት ማለት ነው። በመርህ ደረጃ የአፍሪካ ችግሮች በአፍሪካ ይፈታሉ የሚለው ጉዳይ ላይ የተለየ አቋም የለንም። ባለፈው ያነሳናቸው ነገሮች አፍሪካ ህብረት እንደ ተቋም ራሳችን እኮ እንዲጠናከር ከፍተኛ መስዋዕትነት የተከፈልንበት ተቋም ነው። በምን ምክንያት ነው አፍሪካ ህብረት እንደ ተቋም መወገድ አለበት ማለት ነው? አሁንም ከዓላማዎቻችን አንጻር ነው የምናየው፣ ከፍትሃዊነት አንጻር ነው የምናየው፣ የትግራይ ህዝብ ጥቅም ከማረጋገጥ አንጻር ነው የምናየው። እነዚህን ነገሮች ግምት ውስጥ አስገብተን አፍሪካ ህብረት ልዩ ልኡክ ያላቸው ሰውዬ ይሄን ያፈጽማል ብለን ስላላመንን ብቻ ሁሉ ያርጉት አለን። አሁን የማየው ምልክት ይሄ ግምቴ ነው ከንግግሮቻቸው ምናምን ምረዳው አልባት ካም በፊት የነበረ ሰውዬ ክብራቸው ሳይነካ እንደምንም ሸኝተ ወይ ሁሩን ወይ ሌላ ሰው እንዲሾም ተደርጎ ያንን ፋሲሊቴት ያድርግ የሚል ነገር የሚመጣ ይመስለኛል። እርግጠኛ አይደለሁም። በዚህ ጉዳይ ላይ ስፔኩሌት ማድረግ ብዙ አልፈልግም። ሰብአዊ እርዳታ ጋር በተያያዘ የተሻሻለ ነገር አለው የሚለው ሰኔ ላይ ከነበረው እንትን ሐምሌ ላይ ያለው በጣም ይወደቅ ማለት የቀነሰ ነው። ሐምሌ ላይ 2500 ምናምን አካባቢ ትራኮች የገቡበት ነበረ። አሁን ሐምሌ ማነው ሰኔ ላይ ሐምሌ መጀመሪያ ሳምንት ላይ በጣም ዝቅተኛ ነበረ። በሁለተኛው አጋማሽ ላይ ግን ተሻሽሎ 1300 1000 ምናምን አካባቢ ደረሰበት ሁኔታ አለ። በቂ አይደለም። በቀን 115 መኪና መግባት ይገባል ካል ያንን አቨሬጅ ያሟላ። ነዳጅ በዛ ላይ የለም። አሁን ሰሞኑን ሁሉም አምባሳደር እየደወለ መኪና የሚቆጥረው የሚያሳዝነው 2 ሊመጡ ነው 90,000 ሊትር ሊመጣ ነው እያሉ እንትን እያሉ ነው። ለኛ አይደለም ይሄ ነዳጅ የገባው እርዳታ እህል ለህብረተሰቡ ተረጂው እንዲዳረስ ለማድረግ የሚያስችል ስራ መስራት ነው። ሰዎች እህል ኖሮ የሚሰቃዩበት ሁኔታ እየተፈጠረ ነው። የትራክ ቁጥር ቢሻሻልም መሻሻል ተብሎ ሊገለጽ አይችልም። ምክንያቱም አንዱ የተወያየንበት ከትናንቱ ጎብኚዎች ጋር እናንተ ትራክ እየቆጠራችሁ ተሻሽሏል ትላላችሁ። ተሻሽሏል ሊባል የሚችለው ከኢንድ እስከ ኢንድ አቅርቦቱን ማረጋገጥ የሚያስችል ስርዓት ይዘረጋ እንደሆነ ነው። በአንድ ሰው የመታሰር ምክንያት ቀጥ የሚል ከሆነ በአንድ ሰው የማኩረፍ ምክንያት ቀጥ የሚል ከሆነ ምኑን ስርዓት ነው? ስለዚህ ይህንን መፍታት አለብን። መፍታት ካልተቻለ በስተቀር በምንፈልገው ደረጃ ለውጥ ይመጣል ብለን አናምንም። ያው የነዳጁ ጉዳይ ኦሬዲ እንደንትን ነው ተበልቶበታል። ዲፕሎማሲ ነው የሚፈልገው 2 ሚሊዮን ሊትር እንድታስገቡ ፈቅደንላችኋል ተብሎ ጭውጫው ሆኖ አሁን እነሱም ወጥረው ይዘዋል። ምንድነው የሚያደርጉት እናያለን። ከ2 ሚሊዮኑ ግን የደረሰ ነገር የለም። 10 ምናምን መኪኖች እንቅስቃሴ የጀመሩ እንደነበሩ አውቃለሁ። በተጽዕኖም በምንም ሰርዶ አካባቢ ነው ያሉት ይባላል። ትግራይ ካልመጡ ለትግራይ የሚጠቅም ስራ እንደሰሩ አናምንም። እሱ ያው በሚደርስበት ሰዓት እንትን ምን ነው የሚሆነው። ከማዳበሪያ የመጀመሪያው ዙር የዓለም እርሻ ድርጅት የገዛው ሞሮለስ የተሟላ መልኩ ገብቷል ማለት ይቻላል። ሁለተኛ ዙር የተገዛለ የመጀመሪያው ኢሚዲየትሊ ለገበሬ እንዲከፋፈል ተደርጓል። ቁጥሩ መታወቅ ያለበት ትግራይ በአመት ከሚያስፈልጋት ከ50% በታች ነው። ጠቅላላ አሁን ለማምጣት የታሰበው ከዚህም ከዚያም ተብሎ ሊኖረው የሚችለው አቅም ነው ያለውንም ግን ቶሎ ለማዳረስ የሚያስችል ስራ ግዢ እንደተፈጸመ እናውቃለን። ባጠረ ጊዜ መምጣት ይኖርበታል። በተለይ የመጀመሪያው ዙር የመጣው በእርሻ ወቅት በመዝራት ወቅት ብቻ ጥቅም ላይ የሚውል ስለነበረ አስቀድሞ መምጣቱ ጥሩ ነው። አንዳንድ ቦታዎች ዘግይቶ ሊሆን እንደሚችል መገመት ይቻላል። ቀጥሎ የሚመጣው ግን ግዢ እንደተፈጸመ እናውቃለን። ያው በአጠረ ጊዜ የሚያጓጉዙበት እድል ይኖራል ብለን እናስባለን። ግን እናስባለን እንጠብቃለን ነው። የሆነ ውልፍት ያላቸው ቀን ድንገት በተወሰነ ደረጃ ትንሽ ዞር ያለባቸው ቀን ደግሞ ሊያደርጉት ይችላል። ስርዓት ስለሌለው ማለት ነው። እዚህ ደረጃ ነው ግን መግባት የነበረበት ኤፍኤኦ አስገባዋል ያለው የመጀመሪያ ዙር ኦልሞስት ሙሉ በሙሉ ገብቷል ማለት ይቻላል።
ከዚህ ጋር ተያዘ ምናልባት የዘለልኩት በመግለጫው ላይ ኤርትራና ምዕራብ ትግራይ አልተካተቱም የሚለው እንግዲህ እነሱ የሚሉት ባጠረ ጊዜ ለውጥ ልናመጣበት እንችላለን ብለን ተጽዕኖ ልናሳርፍበት በመንችል ኤሪያ ላይ ነው ያወራነው ነው የሚሉት። ኤርትራን በሚመለከት ለምሳሌ አውሮፓ ህብረት ኤርትራ ሰራዊት መውጣት አለበት ሲል ረጅም ጊዜ ቆይቷል። አሁን በዚህ ሰዓት የኤርትራን ሰራዊት አትውጣ ለማለት የሚያስችል ያቋም ለውጥ አድርጓል የሚል እውነት የለንም። በበኩላችን ይህን መግለጫ እንደሚያወጡ ካየን ካወጡም በኋላ የተወሰኑት ጋር ለመነጋገር እድሉ ነበረን። ለምሳሌ ምዕራብ ትግራይን በሚመለከት ኮንሰርናቸው ትክክል ነው። ትግራይ እንደሆነም ምንም የሚያጠራጥር ነገር የለውም። ካርታው ላይ ዓለም ተቋማት ዓለም አቀፍ ተቋማትም ትግራይ በሚል ነው የሚይዙት። ያው ኦፊሻል ካርታ ስለሆነ የሚጠቀሙት። ግን በእኛ እምነት በእንደዚህ አይነቱ ትሪፕ ህገ መንግስት ወደ መተርጎም ገቡ መባል አንፈልግም። ያ ማለት እንትን ውስጥ አትክተቱን እንደማለትም ሊሆን ይችላል። እኛ ማስረዳት ሸክማችንን ነው የምንወጣው እንጂ መግለጫችሁ ላይ ይሄን ካላወጣችሁ ብለን ብዙ ዋናው ነገር አሳይመንታችን ብለው የወሰዱት ነገር አለ። ተጽዕኖ እናሳርፍበታለን ያሉት በአደባባይ የገለጹት ማለት ነው። ሌሎቹም ግን አሳይመንታቸው አድርገው ነው የወሰዷቸው። የምዕራብ ትግራይ ሚሹ የኤርትራም ጉዳይ የሂውማን ራይትስ ኢንቨስቲጌሽን ጋር በተያያዘ ያለውን ጉዳይ እሱን አሳይመንታቸው ብለው እንደወሰዱት ብቻ ነው መናገር የሚቻለው። መጨረሻ የተነሳው የሀገሪቱ ኮስ አዘቅት ውስጥ ገብቷል ወዘተ ውስጥ የሚለው ባይዘው አገሪቱ ሲሪየስ ችግር ላይ እንዳለች ራሳቸው የሚክዱ አይመስለኝም። አንድ በያነሱ አድራሻቸው የጠቅላይ ሚኒስትሩን አድራሻ አንድም ልናገኝ አንቻልንም ነው የሚሉት። ጠቅላይ ሚኒስትሩን ልናገኝ አንቻልንም። የት እንዳሉ የምታውቁት ነገር ካለ ነው እኛ የምናውቀው ነገር የለም። ከኢሳያስ አፈወርቂም እንደዛ ያደርጋል፣ ይጠፋል። ከዚህ ሰው ሁሉ ኢሳያስ ከጠፋ ሀገር ትጠፋለች ስለሚል በምህላ እና በጸሎት ነው ጊዜ የሚያልፈው። ከዛ ታየ ያሉ ይባላል የሆነ ቦታ ምናምን እንደዛ አይነት ነገር ነው። አይ ዶንት ኖ እንደዛ ያደርጉ ነው ወይ እርግጠኛ አይደለሁም። ማውቀው ነገር የለም በዚህ ጉዳይ ላይ። ግን ዝም ብዬ ስገምት ግን በጣም ቀውስ ሲበዛ አይ ቲንክ ፍልስፍና ውስጥ ሶሊፒዝም ይባላል። አይንን ከጨፈንክ ችግር ሁሉ ይጠፋል ብለህ የምታስብበት የሚያስብ የፍልስፍና ጆነር ነበረ ግሪክ። አንዱ አይንን ከጨፈንክ ዓለም ትጠፋለች ማለት ዓለም በእኔ ማየትና ለማየት ነው የምትወሰነው ብለህ የምትገምትበት ሰዓት አለ። አንዳንድ ችግር መፍታት ሲያቅትህ ትሰወራለህ። እንደዛም ሊሆን ይችላል ብዬ ጠረጥራለሁ ዝም ብዬ። ምክንያቱም አሁን ኢትዮጵያ ውስጥ ያለው ችግር በጣም ማለት አያሳዝነኝም አልላችሁም፣ ግን እንኳን የኢትዮጵያን ችግር ቀጥታ የመፍታት ኃላፊነት የኔ ያልሆነ ነው። ከባድ ነው። ኦልሬዲ ትግራይ ችግር መፍታት በጣም ከባድ ነው። ሁሉም ቦታ ላይ ትርምሳለ። አልሸባብ ኢትዮጵያ ድንበር ተዋግቶ መኪኖች ይዞ ቴክኒካልስ ነው የሚሏቸው እየተዋጋዶች ጋር የተኮሰ የፖሊስ የልዩ ኃይል ይሆን የመከላከያ ምናምን የጣሰ 150 ኪሎ ሜትር ገብቷል የሚባልበት እንትን እየሰማ ኦሮሞ ነጻነት ሰራዊት በሁሉም የኦሮሞ አካባቢዎች ይዋጋል። እንደምንሰማው የመንግስት ሰራዊት ብዙ ነው ያሰማራው የአብይ ሰራዊት جمعوا أبناء تجراي المغتربين 20-30 ክፍለ ጦር እዛ አካባቢ ሰማርቶ ስቲል ክራይሲስ አለ። ቤኒሻንጉል ክራይሲስ አለ፣ ወለጋ ክራይሲስ አለ፣ ፍጅት አለ ሁሉም ቦታ ላይ አጣዬ። ይህ ሁሉ ትርምስ ፖለቲካል አቴንሽን የሚፈልግ ነገር ነው። ሀገሪቱ ቋፍ ላይ ነች ያለችው የሚል ነገር ግን የቤኒሻንጉልን ማን ነው የእንትንን ፍሬት አልሸባብን በግልጽ የሚታወቅ አሸባሪ ድርጅት ፍሬት ከመቋቋም ይልቅ ወለጋ ውስጥ የራስን ህዝብ መግደል ትግራይ ይነስም ይብዛም ኢትዮጵያዊ ነው የትግራይን ህዝብ በረሃብ ማስራብ ላይ የተጠመደ ሰራዊት ነው ያለው። ዋና ጠላት ላይ ዋና አትሊስት ይነስም ይብዛም ልንደራደር ዝግጁ ነን ብለህ ከገለጽክ ይሄንን ፋሲሊቴት አድርገህ አገር ሊያፈርስ የሚችል ዓለም አሸባሪ እንደሆነ ያመነው አንተ አሸባሪ ስላልከው ሳይሆን ዓለምም ጭምር ያመነው ኃይል በመቋቋም ላይ ሰራዊትን ትኩረት የሚያደርግ አትሊስት ባካችሁ ከእናንተ ጋር ለጊዜውም ቢሆን ተኩስ ላቁምና ይሄን አድረስ ላድርግ የሚል ነገር የለም። የትግራይን ገበሬ ማዳበሪያ በመከልከል የትግራይን እናቶች በማስራብ ከዛ በፊት
በጭፍጨፋ በአስገድዶ መድፈር ያላጠፋውን ህዝብ በረሃብ ሊያጠፋ ዘብ ቆሞ ያለ ሰራዊት አልሸባብ ቴክኒካል ይዞ ከዶሎና ከባሬ ባሌ ትልልቅ ተራሮች ድረስ ሲገባ አንዱ ነገር ማድረግ አልቻለም። ሀገሪቱ ትርምስ ውስጥ ነው ያለችው፣ ቀውስ ውስጥ ነው ያለችው። ክፍቱን ከተውከው ነገ ፊንፊኔ የማይገባበት ምክንያት የለም። ምንም የሚያጠራጥር ነገር የለም። ሰው እያልን ያለ ነው ምንድነው አሁን ይሄ ለሰላም ዝግጁ ነኝ የሚለው መንግስት ይወጣና አይሲስ ማንነቱን አልገጽላቸውም። ትናንት አንድ ከወኪሎች አሉ አልሸባብ የናንተ ሰፖርት አይፈልግም ያረጋውን ለማድረግ ወይ ለምን ሰፖርት አይፈልግም የሚያረጋውን ለማድረግ ቲፒኤልኤፍ አይሲስ ምናምን ብሎ ነው የሚጠሩት። አንደኛ ሰዎቹ ቀልም አይችሉበትም። የተደራጀ ሰራዊት ነው ያለው። የተደራጀ ሰራዊት መቋቋም አይችሉትም። ገፍተው መግባትም አይችሉም። እሱ ዛ እንትን ላይ መግባት አስፈላጊ አይደለም። ማይነር የሚመስሉ ግን በጣም ፌስተር የሚያደርግን ቆስል የሚያሳዩ ችግሮችን እንደመፍታት አሁንም ብሌም ጌም ላይ ነው ያለው። አሁንም ህወሓት እንዲያረገ ጭራቅ መጣ ምናምን እንደሚባለው በዛ መልኩ ነው ነገሮችን ለማድበስበስ እየተሞከረ ያለው። ይሄ በጣም አደገኛ ነው። አገሪቱ እንደተባለው ነው በሃይማኖት ጉዳይ ጣልቃ መግባት በስፋት ነው የሚታየው። በስፋት ቤተክርስቲያን እንኳን ማንም ድሩዬ ዲያቆን ነኝ እገሌ ነኝ እያለ ቤተክርስቲያን እንኳን እንደፈለገ እንዲያምስ ይፈቀድለታል። ማንም ጠንቋይ ቤተክርስቲያኗን ከላይ ከታች አለማ እንዴት ተራምስ ይፈቀድለታል። በመስጊድ ጉዳዮች በመጅልስ ጉዳዮች እንደፈለክ ምትርምስ ውስጥ ከተው አትሊስት እነዚህ ኤሪያዎች ራሳቸው አንድ ላይ አርጎ ብለመተው በሚገባ ሄራም ሳይቀር እየተገባ ነው እንትን እየተፈጠረ ያለው። ይሄ ኦሬዲ ዴፕት እንዲኖረው ይሄ ዝቅጠቱ ጥልቀት እንዲኖረው ከማድረግ በዘለለ የኢትዮጵያን ችግር ይፈታል የሚል እምነት የለንም። ሶሮው ነጻነት ግንባር ጥያቄዎች መመለስ ላይ ነው ትኩረት የምታደርገው ወይስ ከአይሲስ ጋር የተባበረ እያጠፋኝ ነው ወይ አገር ላይ ተራምስ ነው ማለት ነው? ከዋቲውን ከትግራይ መንግስት ጋር ያለህን ልዩነት ለመፍታት መንቀሳቀስ ነው ያለብህ ፖለቲካሊ ወይስ ከአይሲስ እና ከእንትና ጋር ሆነው ገደሉኝ ወዘተ ብለህ መወራጨት ነው የሚያስፈልገው? ኃላፊነት የሚሰማው መንግስት ቢኖር ኖሮ ይሄ ጉዳይ አገሪቱን ኢቭን ስልጣናቸውን አገሪቱ they don't care ስልጣናቸውን በጣም አደገኛ በሆነ መልኩ የሚፈታተነው አሁን ባለን ሁኔታ እኛ ተኩስ አቁመናል ስላልን ይፈታተናል ብሎ መስካት የለባቸው። ያ ማንም ሳያስቆም እየገሰገሰ ያለ ኃይል በሃይማኖት ምክንያት ቀስቅሰው ራሳቸው ላይ ፈጥሩት የሚችሉ ኦኤልኤ ጥሩ እንቅስቃሴ ያደረገ ነው። ሊያጠፉት አልቻሉም። አሁንም ዋና ትኩረታቸው የትግራይን ህዝብ መቶ ሺዎች የሚቆጠር ሰራዊት ከበህ እህል ከልክለህ አስረህ ማንበርከክ ነው። እኔ ዝም ብሎ አልሸባብ ለኢትዮጵያ ስጋት እንዳይሆን ሰክሰስፉል ጥረት ካረገ መንግስት ኃላፊ ሆኜ ስለሰራው ዝም በሪፍሌክት አረግ በዚህ ደረጃ ለመውደቅ የተለየ ጥረት ጠይቃል። በአንድ ሰው ብቻ የሚፈጸም አይመስልም ይሄ ጥፋት። ተዘጋጅተህ ሆም ብለህ ካላጠፋው መስጠቀር ኢትዮጵያን በዚህ ፍጥነት ወደ እንደዚህ አይነት መቀመቅ ማውረድ በጣም ከባድ ነው። ሰውንም የሚያዋጣው ሰከን ብሎ አይንን በመጨፈን ችግሩ ይሄዳል ብሎ ማሰብ ሳይሆን ችግሩ እንዴት ተካፈተዋል እንዳሉት ከልባቸው ለሰላም ድርድር ዝግጁ ከሆኑ ባጠረ ጊዜ ሰላም ነው የሚያዋጣን ብለው ወደዛ መምጣት መቻል አለባቸው። ማጭበርበሩ ነው አይጠቅማቸው። ምክንያቱም አጭበርበሩ ረጅም ጊዜ እንዲሄዱ የሚፈቅድ ኃይል ስለሌለ በትናንትናው ውይይት ላይ ካነሳናቸው ነጥቦች አንዱ እኛ ሰራዊታችን ጥያቄ ጠይቃል፣ ህዝባችን ጥያቄ ጠይቃል። በሰላም የማይመጣ ከሆነ ምንድነው የምንጠብቀው? ከነከብራችን መሞት ይሻለናል የሚል ህዝብ አለን፣ ታሪክ አለን።
ተጽዕኖ ማድረግ ካለባችሁ እኛ ላይ አይደለም ተጽዕኖ ማድረግ ያለባችሁ ላይ አድርጎ የሚል መልእክት ነው ያስተላለፍነው። መልእክቱን በወጉ የተቀበሉት አድርገን ነው የምንወስደው።